ሰላም። ዛሬ የምንገባበት ርዕስ በጣም ሰፊና ትንሽ የተወሳሰበ ነው። የምንመለከታቸው ሰነዶች አንድ ትልቅ ጥያቄ ለመመለስ ይሞክራሉ። የመጽሐፍ ቅዱስ የተለያዩ ክፍሎች ከዘፍጥረት እስከ ራእይ ያሉት አንድ ወጥ የሆነ የተደበቀ የጊዜ ሰሌዳ አላቸው ወይ? ልክ እንደ አንድ ትልቅ የእንቆቅልሽ ሰሌዳ ማለት ነው? አዎ፣ ልክ እንደዛ። የተለያዩ ፍንጮችን በማገጣጠም አንድ ሙሉ ምስል ለመፍጠር የሚሞክር በጣም ዝርዝር የሆነ ስነ መለኮታዊ መንገድ ካርታ ቀርጾልናል። እዚህ ላይ ግን ግልጽ ማድረግ ያለብን ይህ በብዙዎች ዘንድ የተለመደ ወይም ተቀባይነት ያለው አመለካከት ላይሆን ይችላል። በፍጹም። የእኛም ዓላማ አሁን ይሄ ትክክል ነው አይደለም ለማለት ሳይሆን ይልቁንም አተረጓጎሙ እንዴት እንደተገነባና ምን ለማለት እንደሚፈልግ በጥልቀት መመልከት ነው። የዛሬው ውይይታችንም አስገራሚ የሚሆነው ለዚህ ነው። የቀረበው ትንታኔ የፍጥረት ቀናትን፣ የድሮ የአይሁድ በዓላትን፣ የዳንኤልንና የራእይን ትንቢቶች እንዲሁም የሐዋርያት ሥራንና የጳውሎስ መልእክቶችን ሁሉ በአንድ ላይ አሰባስቦ አንድ ወጥ የሆነ የጊዜ ሰንሰለት ለመፍጠር ይሞክራል። ሁሉም ነገር ከሁሉም ነገር ጋር የተያያዘበት መዋቅር ነው ያለው ማለት ነው። በትክክል። እና የዚህ ሁሉ መዋቅር ማዕከል ደግሞ አሁን እኛ የምንኖርበት ዘመን ነው። ሰነዶቹ ይህንን ዘመን የመሸጋገሪያ ጊዜ ወይም የመቆያ ጊዜ ብለው ይጠሩታል። እሺ፣ የመሸጋገሪያ ጊዜ። ይሄ ሐሳብ ራሱ ትኩረት ይስባል። ከምን ወደ ምን የሚደረግ ሽግግር ነው? መቼ ተጀምሮስ መቼ ነው የሚያበቃው? በሰነዶቹ መሰረት ይህ ጊዜ የሚጀምረው በበዓለ ሃምሳ ያው ጴንጤኮስጤ ቀን ነው። መንፈስ ቅዱስ በሐዋርያት ላይ በወረደበት ወቅት። አዎ፣ በዛው ወቅት። ይህ ክስተት ደግሞ የመጀመሪያው ዝናብ ተብሎ ተገልጿል እና የዚህ ዘመን ዋና ዓላማ እግዚአብሔር እርሻ የሚያርስበት ጊዜ መሆኑ ነው። እርሻ፣ ይህ በጣም ምሳሌያዊ አገላለጽ ነው። ምን አይነት አዝመራ ነው የሚሰበሰበው? ስንዴ ነው ወይስ ገብስ? አዝመራው የበኩራት ፍሬዎች ተብሎ ነው የተገለጸው። ይህ ቃል ደግሞ በሰነዶች ውስጥ ከሌሎች ቁልፍ ሐሳቦች ጋር በተመሳሳይ ትርጉም ነው የሚሰራበት። ለምሳሌ የእግዚአብሔር አምሳል፣ ሰማያት ምስክሮች፣ የእግዚአብሔር ልጆች እና በአጠቃላይ ቤተ ክርስቲያን ከሚሉት ጋር ግን በየበለት የሚያመላክተው በዮሐንስ ራእይ ምዕራፍ 14 ላይ የተጠቀሰውን የተለየ ቡድን ነው። 144 ሺዎቹ? አዎ፣ እነሱ ነው። ቆይ እስቲ፣ ይህ እኮ በጣም ትልቅ ነገር ነው። ይህ ማለት ከሮም ግዛት ዘመን አንስቶ እስከ ዛሬው የዲጂታል ዘመን ድረስ ያለው የ2000 ዓመታት የሰው ልጅ ታሪክ በሙሉ ዋና ዓላማው ይህንን አንድ የተወሰነ የ144,000 ሰዎች ቡድን መሰብሰብ ነው እያለን ነው። በዚህ የአተረጓጎም ስርዓት መሰረት አዎ፣ የሰው ልጅ ስኬቶችና ውድቀቶች፣ ግዛቶች መነሳትና መውደቅ፣ የሳይንስ ግኝቶች፣ እነዚህ ሁሉ ለዚህ ሁለተኛ ደረጃ ናቸው ማለት ነው። ሰነዶቹ እንደሚሉት የሰው ልጅ ታሪክ ድራማ በሙሉ መድረኩ ሲሆን ዋናው ተዋናይ ግን ይህንን አዝመራ የመሰብሰቡ ሂደት ነው እና ይህ የመሰብሰብ ሥራ ሲጠናቀቅ የኋላኛው ዝናብ ይወርዳል። ያ ደግሞ የመጨረሻዎቹ የበኩራት ፍሬዎች የሚታጨዱበት ጊዜ መሆኑን ያመለክታል። ልክ ነው። ያኔ ነው የመሸጋገሪያው ዘመን የሚያበቃው። ያ ደግሞ ወደሚቀጥለው የትንቢት ምዕራፍ ያስገባናል። እሺ፣ ይህ የጊዜ ሰሌዳ የበልጥ ግዙፍ እንደሚሆን እየተሰማኝ ነው። ሰነዶቹ ይህንን የ2000 ዓመት የአዝመራ ጊዜ ከጠቅላላው የሰው ልጅ ታሪክ ጋር እንዴት ነው የሚያስተሳስሩት? እና እዚህ ላይ ነው ነገሩ የበልጥ ውስብስብና አስገራሚ የሚሆነው። ትንታኔው ሁለተኛ የጴጥሮስ መልእክት 3:8 ላይ ያለውን ሐሳብ እንደ ቁልፍ ይጠቀማል። ለጌታ አንድ ቀን እንደ 1000 ዓመት፣ 1000 ዓመትም እንደ አንድ ቀን ነው ሚለውን። አዎ፣ ያን ነው። በዚህ መሰረት በዘፍጥረት መጽሐፍ ያሉ 6ቱ የፍጥረት ቀናት 6000 ዓመታትን ይወክላሉ ይላል። 7ኛው ቀን ደግሞ የ1000 ዓመት የእረፍት ጊዜን ያመለክታል። ዋው! ቆይ እስቲ እግዚአብሔር ፀሐይን በአራተኛው ቀን እንደፈጠረ ሁሉ እውነተኛው ፀሐይ የተባለው ክርስቶስም በአራተኛው 1000 ዓመት መጣ የሚለው ግንኙነት ይሄ ቀጥተኛ ንጽጽር ነው ወይስ ምሳሌያዊ አተረጓጎም? በጣም ጥሩ ጥያቄ ነው። አተረጓጎሙ ይህንን እንደ ቀጥተኛ ትንቢታዊ ንጽጽር ነው የሚመለከተው። በሰነዶቹ የዘመን አቆጣጠር መሰረት ኢየሱስ ክርስቶስ የተወለደው ከአዳም በኋላ በ339 ዓመት አካባቢ ነው። ይህም ማለት በአራተኛው 1000 ዓመት መጨረሻ ላይ ነው። በትክክል ልክ በአራተኛው ቀን ፀሐይና ጨረቃ ለምልክትና ለዘመናት እንዲሆኑ እንደተፈጠሩ ሁሉ ኢየሱስም የዘመናት ምልክት ሆኖ በአራተኛው 1000 ዓመት መጣ ይላሉ።
በዚህ ስሌት ከሄድን አሁን ያለነው በስድስተኛው ቀን ወይም በስድስተኛው ሺህ ዓመት የመጨረሻ ሰዓት ላይ ነን ማለት ነው። አዎ። እዚህ ላይ ግን ሰነዶቹ በጣም ድፍረት የተሞላበትና አከራካሪ ሊባል የሚችል ሐሳብ ነው የሚያነሱት። እስከ ዓመተ ምሕረት ድረስ ይጠቅሳሉ። አሁን 2024 ዓመት በቃና ዘገሊላ ሰርግ ላይ 6ቱ የድንጋይ ጋኖች እስከ አፋቸው ድረስ የተሞሉበት ጊዜ ነው። ይህም የበጉ ሰርግ ሊጀምር መሆኑን ያመለክታሉ ይላሉ። በእርግጥም በጣም የተወሰነና ድፍረት የተሞላበት አባባል ነው። ይህንን ከዮሐንስ ወንጌል ምዕራፍ 2 ጋር በቀጥታ ያያይዙታል። 6ቱ የድንጋይ ጋኖች 6ቱን ሺህ ዓመታት ይወክላል ነው። አዎ። እስከ አፋቸው በውሃ መሙላታቸው ደግሞ የጊዜው መጠናቀቅን ያመለክታል ይላሉ። ውሃው ወደ ወይን መቀየሩ ደግሞ ወደሚቀጥለው ወደ ተሻለው ወደ ሺህ ዓመቱ መንግስት መሸጋገርን ያሳያል ባይ ናቸው። እና ይህንን የሚያጠናቅር ሌላ ማስረጃ አላቸው? አዎ፣ የአይሁድ በዓላት ናቸው። እሺ፣ እስቲ ቆይ ይህንን እናስተካክለው። የፋሲካ በዓል የክርስቶስን ሞት ያመለክታል። የጴንጤኮስቴ በዓል ደግሞ አሁን ያለንበትን የቤተ ክርስቲያን ዘመን። ልክ ነው። ሰነዶቹ እንደሚሉት የመለከት በዓል፣ የስርየት ቀን እና የዳስ በዓል ገና ወደፊት የሚፈጸሙትን ክንውኖች ያሳያሉ ማለት ነው። በትክክል አተረጓጎሙ እንደሚለው የጸደይ በዓላት በክርስቶስ የመጀመሪያ ምጽአት ተፈጸሟል። የጴንጤኮስቴ በዓል ደግሞ አሁን ያለንበትን የመሸጋገሪያ ጊዜ ሙሉ በሙሉ ይሸፍናል። ገና ያልተፈጸሙት የበልግ በዓላት ናቸው ማለት ነው። አዎ። ስለዚህ የጴንጤኮስጤ ዘመን ሲያበቃ ቀጥሎ የሚመጣው የመለከት ንፊቱ በዓል ነው። ይሄ የ144 ሺዎችን መሰብሰብ ወይም ንጥቀት ያመለክታል ይላሉ። ከሱ ቀጥሎ ያለው የስርየት ቀን፣ እሱ ደግሞ የእስራኤልን መመለስና የፍርድ ጊዜን ያመለክታል። በመጨረሻም የዳስ በዓል የሺህ ዓመቱን መንግስት ወይም 7ኛውን ቀን የእረፍት ጊዜን ይወክላል። ሁሉም ነገር በቅደም ተከተል የተቀመጠ የጊዜ ሰሌዳ ነው ያለው። ልክ እንደዛ። እሺ አባ የ6000 ዓመቱ ሰዓት ያለቀ መሆኑን ካመንን ሰነዶቹ ሰዓቱ አሁን ደርሷል ብለን የምናውቅባቸው ምልክቶችን ይሰጡናል። እዚህ ላይ ነው ዮሐንስ ራእይ መጽሐፍ ወደ መድረኩ የሚገባው ይመስለኛል። አዎ በትክክል ወደ ራእይ መጽሐፍ ነው የምንሄደው። ሰነዶቹ በትንሹ አሲያ ለነበሩት 7ቱ አብያተ ክርስቲያናት የተጻፉት መልእክቶች ለዚያ ዘመን አብያተ ክርስቲያናት ብቻ የተጻፉ ሳይሆኑ ተከታታይ የቤተ ክርስቲያን ታሪክ ዘመናትን የሚወክሉ ትንቢታዊ ምልክቶች እንደሆኑ ይተረጉሟቸዋል። ይህንን ሐሳብ ግልጽ ለማድረግ ልክ እንደ 7 ተለያዩ ክፍሎች ሳይሆን በጊዜ ሂደት በቤተ ክርስቲያን ላይ እንደሚያበራው 7 ተለያዩ ቀለማት ብርሃን ነው ማለት ነው። በጣም ጥሩ አገላለጽ ነው። ልክ እንደዛ ነው። በመጀመሪያዎች 100 ዘመናት ያው የኤፌሶን ብርሃን የመጀመሪያ ፍቅርን በመተው የሚታወቀው ጎልቶ ይታይ ነበር። በመካከለኛው ዘመን ደግሞ የሰርዴስና የቲያጥሮን ዘመን ነበር። አሁን ደግሞ ሰነዶች እንደሚሉት ያበራ ያለው የሎዶቅያ ብርሃን ነው። ለብ ያለ በራሱ የሚረካና በቁሳዊ ሀብት ላይ ያተኮረ ዘመን። አዎ። እና ተንታኔው እንደሚለው ዓለም አቀፉ ቤተ ክርስቲያን በባህሪዋ ሎዶቅያን መምሰል ስጨምር ያኔ የመጨረሻው ምዕራፍ ማለትም የመጨረሻው 1 ሳምንት ሊጀምር መቃረቡን የሚያሳይ ትልቅ ምልክት ነው። የመጨረሻው 1 ሳምንት ስንል እዚህ ላይ ግልጽ ማድረግ ያለብን ይመስለኛል 7 ቀናትን ማለታችን እንዳልሆነ። ልክ ነህ። ሰነዶቹ የሚያመለክቱት በዳንኤል ትንቢት ውስጥ ያለውን የዓመታት ሳምንት ነው። ይኸውም 1 ሳምንት ከ7 ዓመታት ጋር እኩል የሆነበትን አይደል? ልክ ነህ። ይህ በጣም ወሳኝ ነጥብ ነው። እየተነጋገርን ያለነው ስለ መጨረሻው የ7 ዓመት ጊዜ ነው። ይህ ደግሞ ከራእይ መጽሐፍ ሌላኛው ታላቅ ትንቢት ጋር ያያይዘናል። እሱም የ7ቱ ማህተሞች መፈታት ነው። ስለ ማህተሞቹ መፈታት ብዙ የተለያየ አመለካከት አለ። አዎ፣ ግን እነዚህ ሰነዶች የሚያቀርቡት ዋዳ ግን በጣም የተለየ ነው። ብዙዎች ማህተሞቹ ባለፉት 2000 ዓመታት ውስጥ ቀስ በቀስ እየተፈቱ እንደቆዩ አስባሉ አይደል? አዎ፣ ያ የተለመደ አመለካከት ነው። የመጀመሪያው ማህተም የሐሰተኛ ሃይማኖቶችን፣ ሁለተኛው ጦርነትን እያለ ይቀጥላል። በእርግጡም የቀረበው አመለካከት ግን ከዚህ ፍጹም ተቃራኒ ነው። ማህተሞቹ ባለፉት 20 ዓመታት ቀስ በቀስ ሲፈቱ የቆዩ ሳይሆን ከመጨረሻው የ7 ዓመት ጊዜ መጀመር ጥቂት ቀደም ብሎ በአንድ ጊዜና በፍጥነት የሚፈቱ መሆናቸውን ነው የሚናገረው። ግን ቆይ፣ ይህንን አመለካከት ብዙዎች ይቃወሙታል። ለምሳሌ የ20ኛው ክፍለ ዘመን ጦርነቶችና ወረርሽኞች በ100 ሚሊዮን የሚቆጠሩ ሰዎች ገድለዋል። ሰነዶቹ ያውሎ ጥፋት የማህተሞቹ መፈታት ካልሆነ ምንድን ነው ይላሉ? የዚህ አስተሳሰብ መሰረት ማህተሞቹ ሲፈቱ የሚመጣው ጥፋት የመጨረሻና ማይቀለበስ ነው የሚል ነው።
ለምሳሌ አራተኛው ማህተም ሲፈታ በምድር 1/4 ላይ ሞት እንደሚመጣ ይናገራል። ይሄ ማለት በአንድ ጊዜ ከ2 ቢሊዮን በላይ ሰዎች ይሞታሉ ማለት ነው። አዎ። እና ከእንዲህ አይነቱ ጥፋት በኋላ የሰው ልጅ ስልጣኔ ማገገም አይችልም ይላሉ። በአንደኛውና በሁለተኛው የዓለም ጦርነቶች ከደረሰው ጥፋት በኋላ እንኳን የሰው ልጅ እንደገና ማገገሙ፣ ኢኮኖሚ መገንባቱና አንጻራዊ ሰላም ማግኘቱን፣ ይሄ ሁሉ በዚህ አመለካከት መሰረት እውነተኛዎቹ ማህተሞች ገና እንዳልተፈቱ ትልቅ ማረጋገጫ ነው። አንዴ ከተጀመሩ በኋላ ወደ ኋላ መመለስ የለም። እሺ፣ ስለዚህ የመጨረሻውን ቅደም ተከተል እናስተካክለው። ቤተ ክርስቲያን እንደ ሎዶቅያ ትሆናለች። ከዛ እንደ ትልቅ የማስጠንቀቂያ ደወል 7ቱ ማህተሞች በአጭር ጊዜ ውስጥ ይፈታሉ። ቀጥሎ የሚመጣው ምንድን ነው? የመጨረሻውን ሳምንት የሚቀሰቀሰው ምንድን ነው? እዚህ ላይ ሰነዶቹ ወደ 2ኛ ተሰሎንቄ ምዕራፍ 2 ያመራሩ። በዚህ ክፍል መሰረት የክርስቶስ መምጣት ከመጀመሩ በፊት 2 ቁልፍ ነገሮች መከሰት አለባቸው። አንደኛው ታላቅ ክህደት ወይም ከእምነት መውደቅ። አዎ፣ ያ ከሎዶቅያ ቤተ ክርስቲያን ለብ ያለ ሁኔታ ጋር በትክክል ይስማማ። ሁለተኛውና ዋናኛው ደግሞ የአመጽ ሰው ወይም የጥፋት ልጅ መገለጥ ነው። እሱ እስኪገለጥ ድረስ የመጨረሻው ሳምንት ሊጀምር አይችልም። አፖ ይህ የጥፋት ልጅ ይገለጣል። የ7 ዓመቱ የመጨረሻው አንድ ሳምንት ይጀምራል። እናም የአውሬው አገዛዝ ይነግሳል። ይህ ጊዜ ነው ታላቁ መከራ ተብሎ የሚጠራው። በትክክል ይህ የመጨረሻው ሳምንት የሚያው 44 ሺዎችን አዝመራ ተከትሎ የሚመጣው የመከራ ጊዜ ነው። ይህ ወቅት ግን ሌላም ዓላማ አለው። እሱም የሰማዕታት ቁጥር የሚሞላበት ጊዜ መሆኑ። አዎ፣ ይህንን የሰማዕታት ቁጥር መሙላት የሚለውን ሐሳብ እንደ አንድ የተወሰነ ኮታ ማሰብ እንችላለን። ሰነዶቹ እንደሚሉት በታሪክ ውስጥ መሞላት ያለበት የተወሰነ የሰማዕታት ቁጥር አለ። ያ ሲሞላ የመጨረሻው ምዕራፍ ይጀምራል። የእነዚህ ሰማዕታት ትንሣኤ በዚህ የአተረጓጉም ሥርዓት ውስጥ ልዩ ቦታ እንዳለው ተረቻለሁ። የመጀመሪያው ትንሣኤ ተብሎ ይጠራል። ግንኙነቱ ምንድን ነው? ትንሣኤያቸው እንዴት ነው የእግዚአብሔርን ትእዛዛት እውነተኝነት የሚያረጋግጠው? ሐሳቡ ይሄ ነው። ሰይጣን ከኤደን ገነት ጀምሮ ለሰው ልጆች ሲናገር የነበረው ውሸት የእግዚአብሔርን ትእዛዝ ከጠበቃችሁ ትሞታላችሁ የሚል ነው። ደስታ ታጣላችሁ፣ ትጎዳላችሁ። ልክ እንደዛ። ሰማዕታቱ ደግሞ በተቃራኒው የእግዚአብሔርን ትእዛዝ እስከ ሞት ድረስ እንጠብቃለን ያሉ ናቸው። በእምነታቸው ምክንያት ሲገደሉ የሰይጣን ውሸት እውነት ይመሰላል። አዎ። ነገር ግን ከሞት ሲነሱ የጠበቁት ትእዛዝ ወደ ሞት ሳይሆን ወደ እውነተኛ ሕይወት እንደሚመራ በተግባር ያረጋግጣሉ። ትንሣኤያቸው የእግዚአብሔር ቃል እውነት፣ የሰይጣን ቃል ደግሞ ውሸት እንደነበር የመጨረሻው ማስረጃ ይሆናል። እና ይሄ የመጀመሪያው ትንሣኤ ለዚህ ለተለየ ቡድን ብቻ ነው የሚሆነው? አዎ፣ ከዓለም አጠቃላይ ትንሣኤ ይቀደማል ይላሉ። እንግዲህ ይህ ሁሉ ምን ማለት ነው? ልክ አንድ ሰዓት ሰሪ ተለያዩ ጥቃቅን ክፍሎችን እንደሚገጣጠም ነው የሚሰማው። ከፍጥረት ቀናት ጀምረን በአይሁድ በዓላት አልፈን በቤተ ክርስቲያን ዘመናት ተሻግረን በመጨረሻም የራእይ ትንቢቶችን በማገጣጠም አንድ ወጥ የሆነ ታሪክ ለመፍጠር ሞክረናል አይደል? የዚህ አተረጓጉም ውስብስብነትና ወጥነት በጣም አስገራሚ ነው። ሁሉም ነገር ከሁሉም ነገር ጋር መያያዝ አለበት። አንዱ ከተሳሳተ ሁሉም ይፈርሳል። የፍጥረት 1000 ዓመታት፣ የበዓላቱ ቅደም ተከተል፣ የ7ቱ አብያተ ክርስቲያናት ዘመናት ሁሉም በአንድ መስመር ላይ ተቀምጠዋል። አዎ፣ አንድ ወጥ ታሪክን ለመተረክ ይሞክራሉ። እና ይህንን እንደ አንድ መነጽር ልንመለከተው እንችላለን። አሁን በዓለም ላይ የሚታዩ ክስተቶችን ለመተርጎም የሚያስችል መነጽር። የትንታኔ አንድ አድማጭ ሊያጤነው የሚገባ የመጨረሻ ሐሳብ ይዞ የሚመጣ ይመስለኛል። ሰነዶቹ እንደሚጠቆሙት ትእዛዛትን መጠበቅ ሞትን ወደ ማሸነፍ ይመራል። ይህም ደግሞ በትንሣኤ ይረጋገጣል። ይህ ደግሞ ለማሰላሰል የሚጋብዝ ጥያቄ ያስነሳል። አዎ፣ ጥያቄው ይሄ ነው። ትንሣኤ የአንድን ትእዛዝ ወይም የአንድን የእምነት መንገድ እውነተኝነት የመጨረሻ ማረጋገጫ ከሆነ ይህ ዛሬ አንድ ሰው ለመኖር ስለሚመርጣቸው እምነቶችና ትእዛዛት ምን አንድምታ ያለው? የትኛው መንገድ ነው በመጨረሻ በትንሣኤ የሚረጋገጠው?